ኤምፓምባ ትምህርት ለተቸገሩ የበጎ አድራጎት ማህበር በህጋዊነት ከመመዝገቡ ከአንድ ዓመት በፊት ነበር አሁን ባሉት መስራቾች በ2011 ዓ.ም የተቋቋመው። መስራቾቹ ህፃናት አምባ ካደጉት መሐከል ጥቂቶቹ ሲሆኑ ዓላማቸውም ከሀገርና ከወገን የተደረገላቸውን ብድር ለመመለስ መሆኑን ይናገራሉ። ስሜ ካሌብ ጸጋዬ ይባላል። የኤምፓ አምባ በጎ አድራጎት ማህበር ከመስራቾች ውስጥ አንዱ ነኝ እና አሁን ደግሞ በዚህ በጎ አድራጎት ውስጥ ስራ አስኪያጅ ሆኜ እየሰራሁ እገኛለሁ። የመርዳት ጽንሰ ሐሳብ ሳይሆን ለተደረገልን ውለታ በጎ የመመለስ የማመስገን እንደ ማመስገኛ ነውና እነዚህ ህፃናቶች እኛ ባደግንበት መንገድ የማደግ እድሉ ቢኖራቸው የሚል እሳቤ በማሰብ ነው። ምክንያቱም እኛ ስናድግ ያው የኢትዮጵያ ህዝብና መንግስት ነው አስተባብሮ እኛን ያሳደገን ለዚህ ቁም ነገር ያበቃን። ስለዚህ እኛ ደግሞ ተምረን ዲግሪ ማስተርስ መያዛችን ብቻውን በቂ አይደለም። ቢያንስ የሁሉንም ችግር መቅረፍ ባንችል የአንድ ህፃን ልጅ ችግር መቅረፍ እንዴት ያቅተናል? ስለዚህ እነዚህ የተዘነጉ የተተው በቤት ውስጥ የተረሱ ህፃናቶች በነፃ ማስተማር እንፈልጋለን። ስሜ ይታገሱ ጌትነት ይባላል። በኤምፓ አምባ ወይም ኤዱኬሽን ፎር ኒዲ ፒፕል አሶሲዬሽን አምባ ውስጥ የቦርድ ሰብሳቢ ነኝ። አምባ ኤምፓ የተቋቋመው በ2001 ዓመተ ምህረት ውስጥ ነው። በ2002 ደግሞ ህጋዊ ፍቃዱን አግኝቶ በህግ አግባብ ተመዝግቦ በሀገር ውስጥ የግብረሰናይ ተቋም ሆኖ የተቋቋመ ተቋም ነው። እንግዲህ ዋናው ግባችንም የነበረው ሀገር ከራሷ ቋት አዋጣ ደሃዎች ካዋጡት ታክስና ገንዘብ ተዋጥቶ እኛ እንድንማር የተመቸ ጊዜ እንድናሳልፍ ተምረን ሀገር እንድንጠቅም ተደርገናል ብለን እናምናለን። ይሄንን ሀገር የሰጠንን ውለታ መመለስም ይጠበቅብናል ብለን እናምናለን። በዛ የተነሳ በጥቂት ወንድሞች አነሳሽነት ብድራትን ወይም ደግሞ ውለታን ለሌሎች ደግሞ መመለስ የሚለውን ሐሳብ ተይዞ ነው የተቋቋመው። ለመሆኑ ኤምፓምባ ትምህርት ለተቸገሩ የበጎ አድራጎት ማህበር አመሰራረትና ዓላማውስ ምን ይመስላል ስንል መስራችና የቦርድ ሰብሳቢ ለሆኑት ለአቶ ይታገሱ ጌትነትና መስራች እንዲሁም የቦርድ አባል ለሆኑት ለአቶ ሄኖክ አለሙ ጥያቄ አንስተናል። ይሄ ተቋም ሲቋቋም ዋነኛው ዓላማችን የቅድመ መደበኛ ትምህርት ሳያገኙ በቤታቸው ውስጥ ኖረው በኋላ ላይ ወደ መደበኛ ትምህርት ከአንደኛ ክፍል አንስቶ ሲማሩ ችግር ለሚያጋጥማቸው በየካ አካባቢ ላይ በሚገኙ ህፃናት ላይ የመስራት ሐሳብ እናያዝ ነው። ምክንያቱም ለኛ ከህዝብ የተሰጠን ትልቁ ሀብት ከምገባውን ባሻገር ትምህርት ነው ብለን ስለምናምን ነው። ሄኖክ አለሙ እባላለሁ። የትምህርት ለተቸገሩ በጎ አድራጎት ማህበር በእንግሊዝኛ ምህጻረ ቃሉ ኤንፓ ENPA ኤዱኬሽን ፎር ኒዲ ፒፕል አሶሲዬሽን ዋና መስራች አባልና ላለፉት 15 ዓመታት ባለኝ ዕውቀት ባለኝ አቅም ማህበሩን ሳገለግል የቆየው ግለሰብ ነኝ። ኤምፓ አምባ ለበርካታ ህፃናት ለበርካታ ወላጆች ድጋፍ ሲያደርግ የቆየ በርካታ ህፃናትን አስተምሮ ለቁም ነገር ለማድረስ የሚታትር ሀገር በቀል ምግባረ ሰናይ ድርጅት ነው። ዋና ዓላማው ትምህርት የሁሉ እድገት መሰረት መሆኑ ይታወቃል። ለትምህርት ደግሞ የደረሰ ህፃን የትምህርት አገልግሎት እንዲያገኝ ለማድረግ ነው። ስለዚህ ዋናው ዓላማው በተለያዩ ከሲስተም ውጭ ያሉ ከመንግስት የትምህርት ተቋማት ሊሆን ይችላል ከሌላ ቦታ የተረሱ የተዘነጉ የሚተው ምናልባትም ወደ ጎዳና ሊወጡ የሚችሉ ልጆችን መታደግና ወደ ትምህርት ሲስተም ውስጥ አስገብቶ ገንቢ በሀገራቸው ውስጥ ገንቢ ተሳትፎ እንዲኖራቸው ለማድረግ ነው የተጣረ ያለው ማለት ነው። ዋና ዓላማው ያ ነው። ስሜ ንጉስነሽ ይባላለሁ። ልጄን ኤልፓ ነው የሚያስተምረው እና ኤልፓ ሳስተምር ሪፎርም ችሎ ነው ምግብ ችሎ ነው ደፍተር ሁሉን ነገር ችሎ ነው የሚያስተምሩትና ኤልፓ በጣም ጥሩ ትምህርት ቤት ነው። ሞግዚቶቹም አስተማሪዎቹም በጣም ጎበዝ አድርገው ልጆቹን በስነ ስርዓት አንጸው ነው የሚያስተምሯቸው እና መንግስትና ህብረተሰቡ እንዲያግዛቸው። ስሜ እናት ይባላል። ማለት ስለ ኤምፓ ትምህርት ቤት እኛ አውጥተንም አንገልጸውም ማለት ነው። ልጆቻችን አንዴ የማይበሉትን ሁለቴ አብልተው ደብተራቸው ሊፎርማቸውን ችለው
እነሱ ባይቀበሉ ኖሮ እኛ ከፍለን ማስተማር አንችልም። እንኳን 4 ዓመት አሁን አንዷ ትልቋ 9ኛ ክፍል ናት በፊት ያስተማሩልኝ ማለት ነው። አሁን ምሳ እንኳን አስሬ ማስተማር አልችልም። ኢምፓ ማለት የታመሙትንም ጤነኞችንም እኩል አይተው ሳይሰለቹ ሳይማረሩ ብዙዎቹን ነገሮች አድርገው የሚያስተምሩልን ነው። እነሱ ባያስተምሩልን እኛ ማስተማር አንችልም። ልጆቻችን እስከ 7 ዓመት ቤት መቀመጥ ይችላሉ እንጂ። ኤምፓ አምባ ትምህርት ለተቸገሩ የበጎ አድራጎት ማህበር የዛሬ 15 ዓመት በአንድ ክፍል ውስጥ ነበር እስከ 100 የሚደርሱ የችግረኛ ልጆችን ከመንግስት በመረከብ ቤት ተከራይቶ ካለምንም ቋሚ ገቢ በቅድመ መደበኛ ትምህርት እያስተማረ የነበረው። እናትና አባት የሌላቸው ብቻቸውን የሚያድጉ በችግር ውስጥ ያሉ ልጆች ተመዘገቡ። ከዛ ውስጥ ቤት አሰን 100 ህፃናቶችን በአንድ ጠባብ ክፍል ውስጥ ፊደል ማስቆጠር ጀመርን። በአንዲት ጠባብ ክፍል ውስጥ ይህንን ትምህርት ጀመር ነው። ይህ ትምህርት ከተጀመረ በኋላ እንግዲህ የተለያዩ ችግሮች አጋጥመውን ነበር። አንደኛ ትምህርት የማቋረጥ ችግር ነበረ። ምክንያቱም ልጆቹ ትምህርት ቤት ውስጥ ከገመጡ በኋላ መመገብ ነበረባቸው። ከትምህርት ቤት ግን ከቤታቸው ሲመጡ ግን ሳይመገቡ ይመጡ ስለነበረ ችግር ነበረ። ስለዚህ ልጆችን በትምህርት ቤት ውስጥ መመገብ ይገባል ብሎ በማመን የዛሬ 14 እና 15 ዓመት ነው ኤምፓ በትምህርት ቤት ውስጥ ምገባን የጀመረው። የዛኔ በትንሽ ጥብኛ የተጀመረ ምገባ አሁን ቁርስና ምሳ ወደሚያበላ ትልቅ አይነት እንቅስቃሴ ውስጥ ነው የገባ ነው። እስካሁን እንግዲህ ባለፉት 15 ዓመታት ውስጥ ከ1000 በላይ ተማሪዎች በሺዎች የሚቆጠሩ ተማሪዎችን ከዚህ አስተምረን አሳድገን ለአቅመ ዩኒቨርሲቲ ወይም ለአቅመ ኮሌጅ አብቅተናል። ስሜ ሜሮን አብርሃም ይባላል። እድሜ 15 ዓመቴ ነው። ክፍሌ 9ኛ ክፍል ነኝ። የምማርበት የትምህርት ቤት ስም ኡላዱላ ሰከንደሪ ስኩል ነው የምማረው። ኤምፓ ለኔ ብዙ መስዋዕትነትን ያደረገልኝ ሲሆን እዚህ ትምህርት ቤትን የጀመርኩትኝ 2 ዓመት ከ8 ወር ላይ ያለው ነው። ማለትም 2001 ማለት ነው። ትምህርት ቤት የተጀመረው በ2001 ይሄ ደግሞ 2 ዓመት ከ8 ወር ነበር በዛን ሰዓት ላይ እና ኤምፓ ለኔ ብዙ የተለያዩ መስዋዕትነትን አድርጎልኛል። ብዙ እዚህ ደረጃ ወይም ደግሞ የ9ኛ ክፍል እንዲሆን ብዙ መስዋዕትነትን ከፍሎልኛል። ኤልሳቤት ዮሐንስ እባላለሁ። የመጣሁት ከኤምፓ አምባ ትምህርት ቤት ሲሆን ክፍሌም 7ኛ ክፍል ነው። አሁን የሚማረው ወንዳ ትምህርት ቤት ሲሆን ኤምፓ ከህፃንነቴ ጀምሮ የተማርኩበት ትምህርት ቤት ነው። ይህ ብቻ አይደለም። ኤምፓ አምባ ትምህርት ለተቸገሩ የበጎ አድራጎት ማህበር ውስጥ ያሉ የችግረኛ ቤተሰብ ህፃናትን ተቀብሎ ማብላት፣ ማጠጣት፣ ማስተማርና ማሳደግ ብቻ ሳይሆን በተጨማሪ እናቶቻቸውን ይረዳል። በዘላቂነትም ራሳቸውን እንዲችሉ የተለያዩ ስልጠናዎችን ይሰጣል። ስሜ ሙሉ ገበይ ይባላል። ትምህርቱን በመማሬ ብዙ እድሎች ይኖረኛል ብዬ ተስፋ አለኝ። ኤምፓ አምባ ተስፋፍቶ ለሌሎች ቦታ ለአንቺ የሰጠው ተስፋ በምን አይነት ሁኔታ ነው ልትገልጪው የምትችይው? እስኪ አጠር አድርገሽ አይዞሽ። ምንም እኔ ምንድን ነው ያደረግልሽ? እኔ በጣም ብዙ ልጆቼን አስተምረውልኛል። 1-2 ልጅ ነው ያስተማርኩት። አሁን ደግሞ ትምህርት ተምሬያለሁ። በዛ ስራ ለመስራት ልጆቼን ሳሳድግ በጣም አስቸጋሪ ህይወት ነው ያሳለፍኩት ሲጀመር በጣም ማለት ነው። ግን ዛሬ ላይ እግዚአብሔር የተመሰገነ ይሁን። ባለቤትሽ ይሰራል? እኔ የለኝም ባለቤት ማለት ብቻዬን ነው ማሳደጋቸው። አሁን እንደዛው ነው። ኤምፓ ባይኖር ኖሮ ብቻሽን ራሱ እኔ በጣም ከባድ ነበር ለኔ ህይወት። ለኔ በጣም ከባድ ህይወት ላይ ነበርኩኝ፣ በተለይ መጀመሪያውን ልጅ ሳሳድግ። አሁን እግዚአብሔር የተመሰገነ ይሁን፣ እሱም የመንግስት ገብቶልኛል ተመርቆ። ሴቷ ናት ያለችው እና ማምጣት ሁላ እስከማውቃት እስከሚያቅተኝ ነው ማለት። እኔ አሁን ቄጤማ ስሸጥ ለሊት 10 ሰዓት መውጣት አለብኝ። ልጄን ግፋቢል ሌላ ጎረቤት ጋር አስቀምጫት ነው ሰው ነው የሚያመጣልኝ። ብቻ በጣም ብዙ ህይወቶች አሉ። በጣም እኔ እንኳን ብዙ ነገር አድርጎልኛል። ለሊት ስትወጪ ያጋጠመሽ ፈተናዎች አሉ? እኔ በጣም ከጅብ ጋር እየታገልኩ ነው የምሰራው ዛሬ ላይ በጣም ማለት ነው። ምን ማለት ነው? ማለት እኔ አሁን ለሊት ላይ ስወጣ የምኖርበት ጫካ ውስጥ ነው እና አሁን በተለይ የሆነ አሁን በዓል ላይ እዛ ድሬ ነው የሰራሁት ቄጤማ ማለት ነው። እና ስወጣ ለሊት ላይ ስወጣ ምናምን ብዙ ፈተናዎች አሉ ሲጀመር ማለት ከጅብ ጋር ታግዬ ነው የምሰራው። ለሊት ስወጣ ግፋቢል ቄጤማ ለመግዛት ለሊት መውጣት አለብኝ።
ካልወጣሁ አላገኝም። እዛ ጋር ቦታ ቤተክርስቲያን ስትሰሪ ቦታ መያዝ አለብሽ። ብዙ ፈተናዎች አሉ። ልጆችሽ ነቅተሽ ነው? እኔ እተዋታለሁ ጎረቤት እና ትምህርት ቤት ራሱ ስትሄድ ስትመጣ ምናምን ማላያትም ሲጀመር ለሊት ወይ አንዳንዴ እዛው አሳድራታለሁ፣ አንዳንዴ ደግሞ 9 ሰዓትም ትውጣት 10 ሰዓት ቀስቅሼ ነው የማደርሳት እና ብዙ ፈተናዎችን ያሳልፋል ሲጀመር። ስሜ ጌታዎች መልስ ይባላል። ለልጆች ኢምፓርትመንት አስተምሮልኛል። እኔ በእውነት ከሆነ ኢምፓርትመንት ሙሉ ቀን አይደለም አመትም ስለዚህ ባሊ ውስጥ በጣም ለበሽተኛ ነኝ። ስኳርም ታማሚ ነኝ። ግን ኢምፓ አስተምሮ ልጆቼ አንዱ ተመርቆ ሁለተኛ ክፍል ነው። አሁን አንዷ ተመራቂ ነች። እኔ ኢምፓ በህይወቴ ትልቅ እንትን አድርጎልኛል። እውነት አሁን እየሰራሁ በተመረኩበት ትምህርት ኢምፓ ደሞዝ እየከፈለኝ ያስተማረኝ በተመረኩበት ትምህርት ይኸው አሁን ልጆችን እየረዳሁ ነው። ኡራኤል አካባቢ ነው የምሰራው። ጥሩ ገንዘብ ይከፍለኛል። አሁን እግዚአብሔር ይመስገን ልጆቼ አራት ልጆች አሉ። አራት ልጆቼ በቃ ነው ኢምፓ አይደለም መናገር እኔ እድሜ ልክ ተናገር እንትን ማለት እግዚአብሔር ከፍ ያለ ቦታ ያደርሳቸው። እንደዚሁም ደግሞ በኤክስትራ ካሪኩላር አክቲቪቲ የታቀፉ በስነ ጥበብ ትምህርት፣ በሙዚቃ፣ በስፖርት፣ በአርት፣ በሙዚቃ እንዲያውም ብሔራዊ ቲያትር እንኳን ሁሉ የተጋበዙ የተለያዩ ከ30 በላይ ዝማሬዎችን የህዝባዊ ዝማሬዎች ያቀርባሉ። ፀሐይ የደመቀች ከሚለው ጀምሮ በርካታ መዝሙሮችን ያቀርባሉ። በእግር ኳስ እንደዚሁ በክፍለ ከተማው ተወዳዳሪ የሆኑ ልጆች እንዲሆኑ ሆነዋል። እንደዚሁም ደግሞ ከልጆቹ ባሻገር አብዛኞቹ እናቶች ፊደል አልቆጠርንም አልተማርንም የምንፈርመው በጣታችን ነው ፕሪንት የምናደርገው ይሉን ስለነበር የማታ ትምህርት ከሀ እስከ ፐ ከኤ እስከ ዜድ እንዲማሩ በማድረግ ወላጆቹን የተለያዩ ስልጠናዎችን እንዲሰለጥኑ በማድረግ በልብስ ስፌት፣ በፀጉር ሙያ፣ በምግብ ስልጠና እንዲሰለጥኑ በማድረግ ከ300 ያላነሱ እናቶች ራሳቸውን እንዲችሉ ሆነው ከዚህ ድርጅት ውስጥ ወጥተው ሌሎችን ሰዎች ማገዝ እንድንችል ሁላ ያደረጉበት ሁኔታ ነው ያለው። እንግዲህ እነዚህን ሁሉ ስራዎች ስንሰራ ቀላል አይደለም፣ ተግዳሮትም አለው። ይህ መንግስታዊ ያልሆነ ሀገር በቀል የበጎ አድራጎት ማህበር ለመሆኑ በምን መስፈርት ነው ልጆቹን ከመንግስት የምትቀበሏቸው ስንል ለማህበሩ መስራቾች ጥያቄ አንስተናል። ልጆቹን ስንቀበል ከዚህ ወረዳ የካ ክፍለ ከተማ ወረዳ 9 ላይ ያሉ ከወለል በታች ያሉ ወይም የዝቅተኛ ቤተሰብ ልጆችን ነው መርጠን የምናመጣው። እዛ ደግሞ የካ ክፍለ ከተማ ወረዳ 9 ሴቶችና ህፃናት አብረው በመሆን ነው ማለት ነው ሴሌክት የምናደርገው። ከዛ እኛ ምናልባት 100ም ሊሆን ይችላል ወይም 50 የምንፈልገውን ያክል ሄደን ለበለጠ መረጃ በ0991 12 94 78 በ0911 89 78 62 በ0911 66 40 20 እንዲሁም በ0955 94 01 56 ይደውሉ። ትውልድን በትምህርት ለማነጽ ሁሌም እንተጋለን። ኤምፓ አምባ ትምህርት ለተቸገሩ የበጎ አድራጎት ማህበር